እኔ አላህ Subhanahu Wa Ta'ala ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ወደዚህ ምድር ሲልካቸው ትልቁን ሪሳላ አሸክሞ ልኳቸዋል ወማ አርሰልናከ ኢላ ረህመተን ሊልዓለሚን ነብዩን አላህ ለዓለማት ዝነት አድርገን ልከናሃል ነው ያላቸው ለሰው ዘር በሙሉ ለፍጥረታት ሁሉ አዛኝ አድርጎ ልኳቸዋል እኛ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታዮችም ለሰው ዘር በሙሉ መልካሞች አጠቃላይ ለፍጥረታት ሁሉ አዛኞች ሆነን የታዘዝንበት መርህ መመሪያ ያለን ሰዎች ነን ይሄንን ዓለማዊ የሆነ ሁሉን አቀፍ የሆነ እዝነት የያዘ ሪሳላ የያዝን ሰዎች ደግሞ እርስ በርሳችን አንበላላ አንዱ አንዱን አይጠልፍም አንዱ አንዱን አይጠላም አንዱ አንዱን አይገፋም አንዱ አንዱን አይዋርድም አንዱ ባንዱ ውድቀት አይደሰትም ዛሬ ብዙሃኖች እቺ ቀን እንድትመጣ በተደረገችው ትግል ከዚህ ውስጥ ትልቁ ባለድርሻ የሙስሊም ማህበረሰብ ድምጻችን ይሰማ ብሎ የግፍ ቀንበር እንዲነሳ ቀዳሚነቱን ይዞ አደባባይ ላይ ወጥቷል ዛሬ የለውጥ አየር መጥቷል እዚች ሀገር ላይ ትልቅ የሆነ የታሪክ ምዕራፍ ተቀይሯል ኢህአዲግ ወድቆ አይደለም ለውጡ የመጣው በኢህአዲግ ውስጥ ለውጥ እንዲመጣ ምክንያት ሆኗል የህዝብ ትግል ሰዎች ያደረጉት ለምነት ለሰላም ለኩልነት የተከፈለ የነጻነት ዋጋ ውጤት ሆኖ ዛሬ ሀያል ወጥቷል ይህ ሀገራዊ ለውጥ ከማንም የበለጠ ልንጠብቀው ልንጠቀምበትና ውጤታማ የሆነ ስራ ልንሰራበት የሚገባውኛው ነው እቺ ሀገር የጋራ ሀገራችን ናት በመከባበር በመተሳሰብ በመደጋገፍ ብቻ ነው ሀገሪቷን ልንጠብቃት የምንችለው እቺን ሀገር መጠበቅ ለሁላችንም ዋስትና ነው የሰላም ዋጋ ውድ ነው ስለ ሰላም ለኛ ይነገረንም ለሙስሊሞች የእምነታችን መለያ ሰላም የሆነን ሰዎች እምነቱ በሰላም የተሰየምን መሪዎች የለት ከለት ግንኙነታችንን የምንጀምረው በሰላሙ አለይኩም የሆነን ህዝቦች ስለ ሰላም ማንንም መጥቶኛና ያስተምረን ለሌሎች መድረስ ለሌሎች መሆን ለሰላም ተምሳሌት መሆን ያለብን እኛ ነን የችግር አካል ችግር ፈጣሪዎች ወይም ደግሞ በተለያየ አይነት መልኩ ለሌሎች ስጋት ሆነን የምንታይ አካላቶች ሆነን ልንኖር አይገባም ያም አይደለንም ሙስሊሞች በየትኛውም የታሪክ አጋጣሚ ለዚህ ሀገር ስጋት ሆነው አያውቁም ግፍ ቢደርስባቸው በደል ቢወርድባቸው በተለያዩ የሥርዓት አመራሮች የደረሰባቸው ጫና ቢኖር እንኳን አገር እንደ አገር ለአደጋ ስትጋለጥ የደረሰባቸውን ግፍ የመጣባቸውን መከራ የተጨቆኑትን ጭቆና አረስተው አገርን እንደ አገር ለመጠበቅ ዋጋ ከፍለው የምናይበት ጊዜ የትናንት ታሪካችን ማንነት ማሳያ ይሄኛነታችን መገለጫ የሆነን ህዝቦች ነንና ዛሬ ከማንም በላይ እቺን ሀገር ከማስቀጠል ይሄ ሰላም ይሄ ለውጥ እንዲመጣ ትልቅ ዋጋ ተከፍሏል የመጣው ለውጥ ደግሞ ማስጠበቅ ያለብን እኛው ነን ትልቁ ኃላፊነት እኛ ጋር ለብለን ስለምናምን ቀደም እንዳልኳችሁ ብዙ ኢልሙን ብዙ ሐዲሱን ብዙ ቁርአኑን ዑለሞቻችን ይነግሩናል ዛሬ የኖርንበት ካለው ተጨባጭ ግን እኛ መሆን የሚገባን ነገር ስላለ ነው በተለያየ መልኩ እርስ በርሳችን ላይ ሊኖር የሚችል የሐሳብ ልዩነት አለመግባባት አንዱ ላይ ሊደርስ የሚያለፈ ችግር ይኖራል ዛሬ ትናንት በደረሰ ቁርሾ የትናንት ያለፉትን ክፍተቶች እየቆጠርን አንዱን ለመግፋት ካሰብን አሁንም ችግሩን መቼም አንፈታው መፍትሄ መቼም አናመጣ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ታሪካቸው ያስተማረን ማንነታቸው ያሳየን በእስልምና ቁረይሾች ከሚወዷት ከተማ ከመካ ሳይፈልጉ አሳደዋቸው አሰቃይተዋቸው መከራ ድርሰውባቸው ችግር ፈጥረውባቸው በድል አድራጊነት መካ ሲገቡ የበላይነትን አይደለም ያሳዩት ያሸናፊነትንና የበቀል ስሜትን አይደለም ያስተናገዱት እነዛ ያዋረዷቸውን ሊያዋርዱ የገፏቸውን ሊገፉ ያሰቃዩአቸውን ሊያሰቃዩ የመቷቸውን ሊመቱ አይደለም የተነሱት ምንድን ነበር ጥያቄው ረሱል ሙስጠፋ ሰለላሁ ዐለይሂ ወሰለም ما تظنون اني فاعل بكم ምንድነው መሐመድ ሰለላሁ ዐለይሂ ወሰለም ያደርግልናል ብላችሁ የምታስቡት ምን ያደርግብናል ብላችሁ ታስቡኛላችሁ ሲሏቸው የነብዩ ባህሪ ይታወቃል ቀደም እንዳልነው ቁርአኑ ሲልካቸው ረህመተን ለልዓለሚን ተደርገው የተላኩ ነብይ ለዓለማት ዝነት ተደርገው የተላኩ ነብይ ምንድነው ያሉት
አኹን ከሪም ወብን አኹን ከሪም መልካም ወንድማችን ልጅ ነህ ክፋትን አናቀብህም በቀልን አናቀብህም መጥፎነትን አናቀብህም ነው ያሏቸው ነብዩ እነዛ የትናንት ጠላቶቻቸው የዛሬ ወዳጅ ሆኗቸውን ሰዎች አልገፏቸውም እስር ቤት አላኳቸውም እንዲገደሉ እንዲሰቀሉ አይደለም ያደረጓቸው እንዲሰቃዩ አይደለም ያደረጓቸው فذهبوا انتم الطلقاء ሂዱ ነፃ ናችሁ አሏቸው በይቅርታ እንጂ መታከም የማይችሉ ነገሮች አሉ በአውፍታ እንጂ የማይታከሙ ነገሮች አሉ እዚች ሀገር ላይ በእምነታችን ጣልቃ አትግቡ ብለን ያደረሱብንን በደል ያሰቃዩንን ስቃይ በይቅርታ ካልሆነ በምንድነው ሊካካስ የሚችለው በፍጹም የትናንትን ግፍ እያነሳን ነገን ማበላሸት የለብንም የትናንትን ግፍ እያስታወስን ዛሬን እያጠፋን እናልፍ ትናንት ያለፈው ለኛ ትምርታችን ለሌሎችም ትምርት እንዲሆን እንፈልጋለን እቺን ሀገር እንዳገር እንድትቀጥል ሰዎች ዜጎች ተከባብረው እንዲሄዱባት የተወሰነው አካል ባጠፉት ጥፋት የዜጎች መባያ ምክንያት መሆን መቻል የለበት በተለይ ደግሞ ሙእሚኖች መሳጅዶቻችን የኛ ሲራ የኛ ፍልሚያ የኛ መገፋፊያ መድረክ መሆን የለባቸው ኢንሻአላህ በአላህ ፍቃድ ተቋማዊ ለውጡን በኃላፊነት እየመራ ያለው 9 ኮሚቴ በቅርቡ የኢትዮጵያ ሙስሊሞች የሚወክላቸውን መሪ በነጻነት ለእምነቱ ብቁ የሆኑ ለዲናቸው ታማኝ የሆኑ ካድሬዎች ሳይሆኑ የሃይማኖት መሪዎችን በቅርቡ ይመጣል እንደ ዜጎች የዜግነት መብት ተከብሮ እምነት ቤቶች የእምነት ነጻነታቸው ተሰጥቶ ሙስሊሞች ምን ጠይቀው ነው ሁሉ ዋጋ የከፈሉት እዚህ ሀገር ላይ የተለያዩ በተነቶች ላይ የደረሱት በደሎች የጠየቅነው ጥያቄ በእምነታችን ጣልቃ ትግቡ ብቻ እኮ ነው መስጂዱን ፈቃሪያችን ጋር ያለ ማንም ጣልቃ ገብነት እንገናኝ እኮ ነው ያለው በእኛ ፍቃድ ካልሆነ ጌታችሁ ጋር አትገናኙ ነበር እኮ የተማነው ባባገነኑ ስራ ይሄ ለዚህ ሀገር አይበጅም እንደማይበጅም አይተውታል ይሄ ተግባር ላይ የቆሙት ሰዎች ዛሬ እነሱ የት ናቸው ይሄ አካሊት ነው ያለው ይሄ ነው አላህ ቀንን የሚለውጥ ጌታ እቺን ሀገር አሁንም እንዳልኳችሁ በይቅርታ በመከባበር በመተሳሰብ ነው ዛሬ የምናስተውላቸው በዚህ የብሔር ንቁሪያ እንዲሁም ደግሞ በጣም ሴንሲቲቭ የሆኑትን ጉዳዮች የብሔር ጉዳይ የእምነት ጉዳይ የተነሳ አንዱን ለመግፋት አንዱን ለመጣል የሚሄዱት ሂደቶች ይሄንን የፖለቲካ ድራማ የሚጫወቱ ወገኖች ለነሱም ለማንም የማይጠቅምም ከዚህ አይነት አስተሳሰብ ራሳቸውን ይቆጥቡት አገርን ለመገንባት አገር ላይ ለመምራት ከተፈለገ ሰዎች በመልካም አስተሳሰባቸው በሚሰሩት ለዜጎች በሚያደርጉት መልካም አስተዋጽኦ እንጂ ህዝብ ሊፈልጋቸው የሚችለው ሰውን ከሰው በማናካት በብሔር አንዱን በማዋጋት እምነትን ከእምነት በማነካካት መቼም እቺን ሀገር እንኳን ሊኖሩባት መቀበራቸው አትሆንም ይሄን ማመን አለባቸው እኛ ደግሞ በተለይ ሙስሊሞች እንደ እምነታችን መርህ አላህ Subhanahu Wa Ta'ala በመሐከላችን ከዘር በላይ የሆነ ሰውነትን ከዘር በላይ የሆነ የአላህ ፍራቻን እንድንከባበርበት መርህ ያደረገልን ህዝቦች ነን ይሄ የአላህ Subhanahu Wa Ta'ala አያ ነው አያ من آيات الله አንዱ ከሌላው ብሔር በምንም የሚለይበት ምክንያት የለም መቼም ከወርቅ የተሰራ ፍጡር የለም ምድር ላይ ሁላችንም ካፈር ነን መነሻችን አፈር ነው መነሻችን አደም ነው አደም ከአፈር ናቸው እኔ ከወርቅ ነኝ እኔ ከብር ነኝ እኔ ከዳይመንድ ነኝ የሚል ፍጡር ምድር ላይ አይገኝም በቃ ይሄው ነው አስላችን አፈር ነው ይዘን አንዱ የበላይነቱን ሊያውጅ የሚችልበት ያንዱ የበላይነት የሌላው የበታችነት አንዱ ጠንካራ የሌላው ደካማነት የሚኖርበት ሰው ሰላምን ሲፈልግ ለሀገር ሲያስብ ለእምነት ሲጨነቅ እንጂ አንዱ ጀግና ሌላው ፈር የሚሆንበት ሀገር ውስጥ አይደለም ያለነው የዛ ስሜትን ባህሪያት አልያዝንም በተለይኛ ከማንም በላይ ሰላምን እንፈልገዋለን ለዛ ሰላም ደግሞ ዋጋ ይከፈልለታል ይሄን ስሜት ነው ማሰብ ያለብን ዛሬ እኔ አደራምለው ዑለሞቹ ብዙ ነገር ያስተላልፋሉ እቺን ሀገር እንደ ሀገር እንድትቀጥል የተገኘው ለውጥ ከማንም በላይ ውጤታማ ሆኖ እንዲመጣ
ዜጎች በኩል የሚኖሩባት ሀገር እንድትመሰረት ነው እየተለፋ ያለው ሁላችንም የመንግስት አካላት ትናንት በነበረው ስህተት ይሄዳሉ ብለን አናምንም ምክንያቱም ምን ያክል ዋጋ እንዳስከፈለ ስላየው ስለዚህ መልካም ሲሰሩ ልንደግፋቸው ስህተት ሲሰሩ እጃቸውን ልንይዛቸው ለሀገር ለእናንተ አይበጅም ቁሙ ልንላቸው ቀደም እንዳልኩት ያንዱን ብሔር ያንዱን እምነትን ያነሱ ሊሄድ የሚችሉበት ጊዜም እድልም ውስጥ አይደለም ያለው ዛሬም ይሄም እድልም እንደሌለ በእነሱ አንደበት እየተመሰከረ ነው ትናንት ስለ ሰላም መናገር ስለ አንድነት መናገር ያለበት የሃይማኖት መሪ እንጂ ፖለቲከኞች አልነበሩ ትናንት የኛን መለያየት የሚፈልጉት የኛን በእኛ መለያየት የነሱን ስልጣን ሊያራዝሙ የሚፈልጉ መሪዎች ነው አንድ ሆኑ የሚሉ የሃይማኖት መሪዎች የፖለቲካ መሪዎች መጡ ማሻአላህ ይሄን ነበር የምንፈልገው ስለ ሀገር ተጨንቀው ሰዎች ተከባብረው የሚኖሩባት ሀገር እንድትመሰረት የእምነቶች መገፋፋት ያማኞች እርስ በርስ መበላላት እቺን ሀገር ሊያሳድጋት ሳይሆን ወደ ኋላ ይመልሳታል ብለው የሚያስቡ መሪዎች ሲመጡ ልናግዛቸው ይገባል ከዚህ መንገድ ሲስቱ ነው ልንገፋቸው ተሳስታቸዋል ብለን እጃቸውን ልንይዘው ምንገባል ይሄንን ሐሳብ ይዘን ነው እኛ መውጣት ያለብን ሞዴል መሆን አለብን ዛሬ ጽንፍ ለጽንፍ ተይዞ ዳርና ዳር እየተጓተተ ነው መሃሉ መኖር መቻል አለበት ወዴት ነው የምትወስዱን የሚላከል መፈጠር መቻል አለበት ከማንም በላይ ሐላፊነት አለብን አላህ Subhanahu Wa Ta'ala ለዓለማት ዝነት ናችሁ ያለን ህዝቦች በፍጹም ሀገር ስትጠፋ ማህበረሰብ ለአደጋ ሲጋለጥ ዜጎች ችግር ሲወድቁ እጃችንና አጥፈን እንደምንመለከት መታየት መቻል አለበት ሚናችንን እንወጣ የእምነት ሚናችን የሰው ዘርነት ሚናችን የአላህ ፍጡርነት ሚናችንን ልንወጣ ይገባል ይሄ ሐላፊነተኛ ሐላፊነት ነው ይሄን ስንል ቤታችንን በማጽዳት ነው መስጊዶቻችን የማንም ዛሬ አንዱ የበላይ ሆኖ ሌላውን የሚያባረርበት አንዱ የሚገፋፍበት እድል የለም ይሄን የሚያስቡ ሰዎች ካሉ ሞኞች ናቸው ያ ጊዜ አልፏል ይሄ ተሳሳተ የወረደ አስተሳሰብ አመለካከት ነው መስጊዶች የጋራ የአማኞች ቤት ናቸው በጋራ የሚጠቀሙበት ቤት ተቋሞቻችንም ሙስሊሙን ማህበረሰብ የእምነቱን መብት አስከብረው አገራዊ ግዴታውን እንዲወጣ በመንግስት መካከል ድልድይ ሆነው ዜጎች ሊኖራቸው የሚገባቸው መብት ሊያስከብሩ የሚመጡ እንጂ መድረሳ የሚያስነጥቁ ከመስጊድ የሚያባርሩ የእምነት መሪዎች ሳይሆኑ የፖለቲካ ካድሬዎች ናቸው እንደዚህ አይነት ሰዎች ደግሞ ቤተ እምነት ላይ እንደዚህ አይነት ሰዎች ቤተ እምነት ላይ ይቀመጡ ቦታቸውም አይደለም ቦታቸው ሌላ ያ ጊዜ አልፏል ዛሬ በፖለቲካ አስተሳሰብ ከሀገር የተገፉ የወጡ ለዘመናት እቺን ሀገር ርቀው የሄዱ ሰዎች እንኳን ሀገር መጥተው ሀገር ጉዳይ ይመለከተናል ትናንት ኢትዮጵያዊነት ማለት ሰዎች የሚሽማቀቁበት ማንነት ነበርኩ ሰው ኢትዮጵያዊነቱን ለመቀየር ዋጋ ይከፍል ነበር ዛሬ ካገኘነው ለውጥ አንዱ ትልቁ ለውጣችን ሁሉም ኢትዮጵያኖች የኢትዮጵያነት ስሜት ውስጣቸው ላይ መጥቷል አዎ እኔም እንደዚህ ጋር እየታሰብኩ ነው እቺ ሀገር የኔ ሀገር ናት የሚል እያሰበ መጥቷል ስለዚህ ይሄንን ነገር ማስቀጠል ነው ያለብን ማደፍረስ ይሄን ነገር እንዲበላሽ ነው ማድረግ ያለብን እንዲቀጥል ግልጽ የማስጠበቅ ሐላፊነቱ የኛ ለማንም ስንል አይደለም ቀደም እንዳልኳችሁ ነው ከማንም በላይ እምነታችን ያዘናል ለሰዎች መልካም መሆን ለሀገራችን መልካም ማሰብ የሰላም ተምሳሌትና ሞዴል መሆን እምነታችን ከሌሎች እምነት ወገኖቻችን ጋር ተከባብረን እንድንኖር ያዘዘን እምነት ነው ተመሳስለን አይደለም ብዙ ጊዜ ተቻችለን ይባላል እኔ ቃሉንም አልወደው መቻቻል ገፍ ያለ ማለት ነው አንዱ እየገፋ አንዱ እንዲሸከም አይደለም እቺ ሀገር የጋራ ሀገራችን ናት ተከባብረንና ተሳስበን የምንኖርባት ሀገር ናት አንዱ አንዱን አክብሮውና ሰጥቶ የሌላውን መብት ሳይገፋና ሳይነካ ሌላውን ሳያስቸግርና ችግር ሳይሆን እስልምናችን እንግዲህ ረህመተል ለልዓለሚን ሆኖ አላህ Subhanahu Wa Ta'ala በነብያችን ሲያመጣልን ሰዎች በእምነታቸው እንዳይገፉ በማንነታቸውና ባስተሳሰባቸው ችግርና ጫና እንዳይደርስባቸው ከ400 ዓመት በፊት እኮ ነው ያወጀው ለኩም ዲኑኩም ወልየዲን የእናንተ እምነት አላችሁ የራሳችን እምነት አለን ብሎ ያወጀ ዲን لا إكراه في الدين بدين ما سجدد بمنت ما سجدد كل مهورون كمان من بفيت أوجه منت يعزن سوشنا سلزي يلينوش منت من نكابت وين دمول على جام كناس من هون بس يلنا
ትናንት እስልምናችን ብዙ ነገርን አስተምሮናል እነሱም ሌላውም አካል ደግሞ በተለያየ ታሪካት እዚች ሀገር ላይ የተፈጠረ የታሪክ ጠባሳ ያንን የተፈጠሩ ችግሮች በማህበረሰብ መካከል የተፈጠረ ችግር አልነበረ የፖለቲካ መሪዎች የፖለቲካ ስልጣናቸውን ለማራዘም ሲሉ የሚጠቀሙበት ትልቅ ስትራቴጂ ነበር ያ ጊዜ ግን ዛሬ ተቀየረ አሁንም እቺን ሀገር በጋራ በመተሳሰብ በመከባበር ብቻ ነው ልናስቀጥላት የምንችለው በፍጹም አንዱ ነክቶ የሚኖርባት ተገፋፍቶ የሚሄድበት ሀገር አይደለም ያ እንደማይሆንም እናምናለን የእምነቶችን መርህ አይደለም የኛም ግዴታ ደግሞ ከዚህ በተቃራኒው ስለሆነ እኔ አደራችሁን እንግዲህ ወንድሞቼ አደራምለው ዛሬ ትናንት ያለፈው መሐከላችን የተፈጠሩ አለመግባባቶችን ከአውፍታ በላይ የሚያክም ነገር ስለሌለ በአውፍታ እንለፋቸው ይቅር በመባባል በመተሳሰብ ሁላችንም ባስተሳሰብ አንድ መሆን የለብንም ሁላችንም አንድ አይነት ሐሳብ ውስጥ መቀመጥ የለብንም ግን احترام رأي الآخرين የሌሎችን አስተሳሰብ ማክበር ግን ግዴታ እኔ እንዲከበር ስፈልግ ሌሎችን አውግዣ አይደለም የኔ መብት እንዲከበርልኝ ስፈልግ የሌላው መብት ገፍቻ አይደለም በፍጹም አይሆን በመከባበር ብቻ ነው ልንሄድ የምንችለው እስልምናችን ለመከባበርና ተከባብሮ ለመሄድ አይመቱል አርባ የዚሁማ ፈርዋ የሚባሉት ቅርስ የሚባሉት አራቱ አይማዎች ለኛ ትልቅ ማሳያዎች ናቸው የተአይሽ ተምሳሌት የመኗኗር የመከባበር ተምሳሌት የነበሩት ሁሉም አይማዎች ራሳቸው መዝሐብ መስርተዋል አይደል አንዱ ላንዱ ተማሪ አንዱ ላንዱ ሼክ ነበሩ ግን በመሐከላቸው የነበረው ክብርና መተሳሰብ እንዴት ነበር ከዛ ያለፈ ነገር የለም ራእዮቻችን ሊከበሩ አስተሳሰቦቻችን ሊከበሩ ይገባል የምንገፋፋበት የምንጠላላበት አንዱን ለመጉዳት የሚሄድበት መርህ ግን ከእምነቱ ውጭ ከዛ አልፎ እኔን ካልመሰልክ እኔን ካልሆንክ አወጣለሁ የሚለው እንኳን በእምነቱ በፖለቲካው አይሰራም ያም ጊዜውም አይደለም ወቅቱም አይደለም ዛሬ ይሄን ተሰመቻል አለበት በዚህ አንፃር እንግዲህ ለሰላም ከማንም በላይ እንዳገር የመጣው ለውጥ በጋራ ሁላችንም በመከባበር መተሳሰብ ከሌሎች ወገኖቻችን ጋር ሆነን በጋራ በመስራት አገራዊ ግዴታችንን እንወጣለን እምነታችንን በእምነት አስተሳሰባችን መሳጅዶቻችንን የጋራ አድርገን በመጠቀም አንድነታችንን በመጠበቅ በቀጣይ ባሉት ጠንካራ ተቋም ለመመስረት በሚደረገው ጥረት ላይ ሰላማዊና በትግስት አይደለም ያለፉትን ግዚያቶች ዋጋ ከፍለን በትግስት ብዙ ነገር በማሳለፋችን ይሄን ቀን አላህ ሳይቶናል አይደል አሁንም ደግሞ የበለጠው ማምጣት የሚችል ጌታ ነው እኛ ያቅማችንን እንሰራለን አላህ ደግሞ እኛን ያግዘናል የምንችለው ላይ እንገኛለን አላህ ደግሞ ከጎናችን ይቆማል ሐላፊነታችንን እንወጣ የኛን ግዴታ ሌሎች እንዲሰሩልን አንፈልግ የኛን ሐላፊነት ሌሎች እንዲወጡልን አንጠብቅ እኛ የኔን ግዴታ ተወጥቼ የኔ ሐላፊነት ላይ ተገኝቼ ሌላው ደግሞ የሚሰራው ጋር በጋራ ሲሆን የተሻለ ውጤት ይመጣል ይሄንን ማሰብ ይፈልጋል በዚህ ስሜት እንድንንቀሳቀስ ነው ይሄን አደራላችሁ የምፈልገው ከዚያ ባለፈ እንግዲህ ትናንት ያለፉትን ቁርሾ ያያሰብን ወይም ደግሞ የተበላሸውን ነገር ያያሰብን ዛሬን ያበላሸና እንኖር የተሻለ ነገር ለመስራት በመሐከላችን የበለጠ መቀራረብ እንዲኖር የጋራ ስራ መስራት ቅድም ኡስታዝ ሐሚድ እንዳሉት ተዋዱ ትልቁ መርሃችን ነው አንዱ ራሱን ዝቅ ማድረግ ተዋዱ የሚባለው ነገር ሁለት ነገር ነው ይላሉ ዑለማዎች ማዕናው አንዱ ከፉል ጀናህ ለልአኸሪን ነው ራስን ለሌሎች ዝቅ ማድረግ ነው ሁለተኛ ደግሞ ሐቅን መቀበል ነው የተዋዱ ተቃራኒ ክብር ነው አይደለም ኩራት ነው ክብር ደግሞ ማለት ሐቅን አለመቀበል እኮ ነው ኢዘን ተዋዱ ማለት ሁለቱን ነገር ያሟላል አንድ ሐቅ ከማንም ወገን ይምጣ እውነት ከየትኛውም ወገን ይምጣ እውነትን እንደ እውነት ልናስተናግድ በሁለተኛ መልኩ ደግሞ በመሐከላችን መከባበርና መተዛዘል ሊኖር አንዱ አንዱን ያክብር አንዱን ይዘን ይሄ ስሜት እስካለ ድረስ ውጤታማ ማንሆንበት የተሻለ ነገር ማንሰራበት ወደ ተሻለ ደረጃ ማንደርስበት ምንም ምክንያት ይኖራል ተብሎ አይጠበቅም በዚህ መንፈስና በዚህ ስሜት እንደ ሐላፊነታችን እንድንገኝ ነው ሁላችንም ይሄ ትናንት ምን ያክል ለሰላም ዋጋ እንደከፈለ ለእምነቱ እንደማይደራደር ያሳየ ህዝብ ነው ዛሬም ደግሞ ለዛ ሞዴል ሆኖ ተምሳሌት የሚሆንበትን ስራ መስራት አለበት በተለይ እንግዲህ ወሎን ስናነሳ መንባዕ العلم አዝሃሩ الحبሻ የዑለማዎቻችን መናኸሪያ መነሻ መድረሻ ዛሬ ወለ ላይ ዑለማዎች ሲደፈሩ ከማየት የበለጠ ነገር የሚያዋርድ ነገር የለም የዑለማ ስም ዝቅ ሲል ከማየት የበለጠ ነገር የሚያሳዝን የለም
ዑለማውን የማያከብር ትውልድ ስለ ዑለማው የማይጨነቅና ዑለማው ላይ የማያስብ ለዑለማው ክብር የማይሰጥ ትውልድ ለመጥፋቱ ቅርብ ነው። አንድ ማህበረሰብን ለማጥፋት እንግዲህ በምዕራባውያኖቹ ሴራ ከሚሰራው ማህበረሰብን መሪ ማሳጣት ነው፣ አስተማሪ ማሳጣት ነው። ትውልዱን ከዓሊም ከነጠሉት ያ ትውልድ ምንድነው የሚሆነው? ጃሂል ነው የሚሆነው። ጃሂል የሆነ ትውልድ ደግሞ ምንድነው ሊሰራ የሚችለው? ለዲኑ፣ ለሀገሩ፣ ለማህበረሰቡ ምንድነው ሊጠቅም የሚችለው? ይዘን ይሄ እንዲቋረጥ ነው የሚሰራው። ይሄ እንዲጠፋ ነው የሚባል አባባል አለ። ማህበረሰብ ለውጥ ላይ የሚሰሩ ዑለማዎች ምሁራኖች ሲያነሱ ስለ ማህበረሰብ እድገትና ውድቀት ሲያነሱ የሚያነሷቸው ተምሳሌቶች አሉ። አንድ ማህበረሰብ ለመውደቅ ወይም ደግሞ ለመጥፋት ከሚሰሩበት ስራዎችና እነዛ ነገሮች ላይ ሲገኝ እንደሚጠፋ አንድ ቃኢድ ማሳጣት ነው፣ መሪ ማሳጣት ነው። ማህበረሰቡን ከመሪው መለየት፣ ዑለማ ወይም ደግሞ ሊያዳምጠው የሚችል አካልን ማንጣት ነው። ሁለተኛ ደግሞ አስተማሪዎች፣ ሚና ያላቸው ሰዎች፣ ትውልድ የሚኮተኩቱ ሰዎችን እነሱንም ሚና አልባ ማድረግ ነው። ሶስተኛ ሴት ልጅ እናት የእናትነት ሚናዋን እንዳትወጣ ማድረግ፣ ከእናትነት ሚናዋ አውጥቶ ኃላፊነት እንዳትወጣ ለትውልድ እንዳታዝን ማድረግ። እነዚህ አይነት ነገሮች ሲሰሩ ማህበረሰብ ይወድቃል፣ አደጋ ይከሰታል። ጥሩ መሪ ሲጠፋ፣ ጥሩ አስተማሪዎች ሲጠፉ ወይም ደግሞ እነዛ ሰዎች እንዳይኖሩ ሲደረጉና ትውልድ የሚቀርጹ እናቶች ሲጠፉ ሀገር መሆኑ ለመቀጠል ያለው እድል በጣም ጠባብ ይወድቃል፣ ይጠፋል። ቻይናዎች በታሪካቸው በመቶ ዓመት ታሪክ ውስጥ ትልቅ የቻይናን የመጠበቂያ ግንብ ገንብተው ነበር። ትልቁ የመጠበቂያ ግንባቸው ሙሉ ቻይናን ነበር ያጠሩት። የመጠበቂያ ግንብ ሰርተው ያ ሁሉ መጠበቂያ ግንብ እያለ ግን 3 ጊዜ በጠላቶች ተወረዋል። የተወረሩት ግንቡን ሰብሮ የሚመጣ ጠላት አይደለም የወረራቸው፣ ታማኝ ሰዎችን መፍጠር ስላልቻሉ ወይም ደግሞ ታማኝ መሪዎች ስላልነበሯቸው በር ላይ ለሚጠብቁት ጠባቂዎችና ወታደሮች ጉቦ እየሰጡ ነበር ጠላቶች በበር የገቡት። ለሀገሩ የሚታመን ለማህበረሰቡ መታመን የማይችል ሰው በምንድን ነው ሊፈጠር የሚችለው?